በአሁኑ ዘመን ያሉት ዘመናዊ የሕክምና መሳሪያዎች ከመምጣታቸው በፊት ዶክተሮች የታካሚዎችን ሽንት ይቀምሱ ነበር። አዎ፣ የታካሚዎችን ሽንት በመቅመስ አንድ ታካሚ ስኳር በሽተኛ ወይም ነፃ መሆኑን ያረጋግጡ ነበር። ሽንቱን በመቅመስ የበሽተኛው ሽንት ጣፋጭ ከሆነ ስኳር በሽታ እንዳለበትና ጣፋጭ ካልሆነ ማርማር ማይል ከሆነ ደግሞ ከስኳር በሽታ ነፃ እንደሆነ በዛ ያውቁ ነበር። ዛሬ ይዤላችሁ የቀረብኩት ስለ ኢንሱሊን መድኃኒት ተአምራዊ ግኝት ነው። አብራችሁን ቆዩ። ስለ መድኃኒቱ ዲቴይል ከማውራታችን በፊት ስለ ስኳር በሽታ ወይም ዲያቢተስ ሜሊተስ አንዳንድ ነገር ልበላችሁ። ዲያቢተስ ሜሊተስ ማለት ከስሙ እንደምንረዳው ዲያቢተስ ማለት ብዙ ሽንት መሽናት ሲሆን ሜሊተስ ማለት ደግሞ ሃኒ ስዊት ወይም ደግሞ ጣፋጭ ነገር ማለት ነው። ስኳር በሽታ ማለት እንግዲህ በደማችን ላይ ያለው የስኳር መጠን በጣም ከፍተኛ መሆን ነው ማለት ነው። ኖርማሊ አንድ ሰው ከበላ በኋላ የበላው ነገር ፕሮሰስድ ሆኖ ከተፈጨ በኋላ ወደ ስታርች ወይም ወደ ስኳር ከተቀየረ በኋላ ያ ግሉኮስ ወይም ስኳር መሄድ ያለበት ከደም ወደ ሴልስ ወይም ወደ ሰውነታችን ህዋሳት ነው። እነዛ የሰውነታችን ህዋሳት ያን ግሉኮስ ያገኙ ኢነርጂ ያገኛሉ ማለት ነው፣ ኃይል ያገኛሉ። ስለዚህ የየዕለት ተግባራቸውን መስራት ይችላሉ ማለት ነው። ነገር ግን በስኳር በሽታ ኬዝ በምንመጣበት ጊዜ አንድ ሰው ምግብ ከበላ በኋላ ስታርቹ ወይም ደግሞ ሹገሩ ወይም ግሉኮሱ የት ላይ ይጠራቀማል? ደም ውስጥ ይጠራቀማል ማለት ነው። ይህ የሚሆንበት ጊዜ የሰውነታችን ጣፊያ የምትባለው ፓርት ኢንሱሊንን ታመርታለች። ያ ኢንሱሊን ነው ከደም ያለውን ሹገር ወይም ግሉኮስ ወደ ሰውነታችን ህዋሳት የሚወስደው ማለት ነው። ስለዚህ በዛን ጊዜ ህዋሶቻችን ኢነርጂ ይጠቀማሉ። ስለዚህ በስኳር በሽተኛ ጊዜ ግን ይህ ኢንሱሊን በተፈጥሮ ጭራሽ አይመረትም። አንድ ሰው በተፈጥሮ ፓንክሪያሱ ወይም ጣፊያው ኢንሱሊንን አያመርትም። ስለዚህ ወይም ደግሞ በእድሜ መሄድ ወይም ደግሞ በውፍረት በተለያዩ ኮምፕሊኬሽኖች ምክንያት የኢንሱሊን መጠን የሚመረተው የኢንሱሊን ሆርሞን መጠን በጣም ዝቅተኛ ይሆናል ማለት ነው። በዚህ ጊዜ የደም ላይ ያለው ግሉኮስ ወደ ህዋስ ወደ ሰውነታችን ህዋሳት አይሄድም። በዚህ ጊዜ ህዋሶቻችን የየዕለት ተዕለት ተግባራቸውን አያከናውኑም፣ ይደክማሉ ማለት ነው። በዚህ ጊዜ በጣም ከፍተኛ ኮምፕሊኬሽኖች ይፈጠራሉ፣ እስከ ሞት ያደርሳል ማለት ነው። ኢንሱሊን የተገኘው እንደ ዩሮፒያን አቆጣጠር በ1921 እስከ 1922 ሲሆን በዩኒቨርሲቲ ኦፍ ቶሮንቶ ነው። ያገኙትም ፍሬድሪክ ባንቲንግ፣ ቻርልስ ቤስት፣ ጄጄአር ማክሎይድ ኤንድ ጄምስ ኮሊፕ ናቸው። በዚህ ጊዜ መጀመሪያ ባንቲንግ እና ቤስት ኢንሱሊንን ከውሻ ፓንክሪያስ ወይም ጣፊያ አወጡ ማለት ነው። ስለዚህ ውሻ ላይ ኤክስፐሪመንት ተሰራ። ይህ የተሰራው ኤክስፐሪመንትም እንዴት ነው? መጀመሪያ አንድ ውሻ ላይ የውሻውን ጣፊያ ያወጡታል። በዛም ጊዜ ሲያዩት የዛ ውሻ ብለድ ግሉኮስ ሌቭሉ ወይም የስኳር መጠኑ በጣም ይጨምራል። በዛም ጊዜ ካወጡት በኋላ ልክ የሌላ የጤነኛ ውሻን ከፓንክሪያስ የተወሰደ ፈሳሽ ኢንሱሊንን ድጋሚ ከወጣው ፓንክሪያሱን ካወጡት ውሻ ላይ ሲወጉት የስኳር መጠኑ የዛ ውሻ ስኳር መጠን ሃይ የነበረው ተስተካከለ ማለት ነው። ከፍተኛ የነበረውን ቀነሰው። ስለዚህ በዚህ ሰዓት ምን ተረዱ ማለት ነው? ጣፊያ ላይ ያለ ሆርሞን አለ። ያ ሆርሞን ደግሞ ኢንሱሊን ነው። ይህ ኢንሱሊን ደግሞ ከፍተኛ የሆነውን ከደም ላይ የሚገኘውን የስኳር መጠን ይቀንሳል ብለው ተረዱ ማለት ነው። ስለዚህ ሙከራው ውሻ ላይ ከተሰራ በኋላ ከከብትና ከአሳማ የሚገኝን ፓንክሪያስ በማጣራት ከፓንክሪያሱ የሚገኘውን ኢንሱሊን ደግሞ ለስኳር በሽተኞች በመውጋት ስኳር በሽታን ከገዳይ በሽታ ወደ ማኔጅ ማድረግ ወደሚቻል አመጡት ማለት ነው። ስለዚህ በ1923 ኢሊሊ
ዩኤስ የሚገኘው ካምፓኒ ማስ ፕሮዳክሽን ጀመረ። በጣም በብዙ ኢንሱሊንን ማምረት ጀመረ ማለት ነው። ከከብትና ከአሳማ ፓንክሪያሶችን በመጠቀም ከዛም በ1950 እስከ 1970 ደግሞ ፒዩሪፊኬሽን እና ስትራክቸር ተጀመረ። ይህም ፍሬድሪክ ሳንገር ምን አደረገ? ኢንሱሊን አሚኖ አሲድ እንደሆነ ወይም ፕሮቲን እንደሆነ ዲተርማይን አደረገ ማለት ነው። ስለዚህ ፕሮቲን ከሆነ ደግሞ ፕሮቲኖች ስፔሲፊክ አሲድ ሌቭል አላቸው። ይህም አይዞ ኤሌክትሪክ ይባላል። በዚህም ሰዓት ውሃ ላይ ለሶሉብል ናቸው፣ አይሟሙም ማለት ነው። ስለዚህ አንድ ላይ ይጠራቀማሉ። አንድ ላይ ሲጠራቀሙ አላስፈላጊ የሆኑት ከከብትና ከአሳማ የሚገኙት ፕሮቲኖች ከኢንሱሊን ውጪ የሆኑት አላስፈላጊ የሆኑት ወደ ታች ይዘግጣሉ። ፕሮቲኖች ደግሞ የሚያስፈልገው ኢንሱሊን ብቻ ደግሞ አንድ ላይ ይሆናል ማለት ነው። ስለዚህ ያን የሚጠቅመውን ኢንሱሊን ብቻ አንድ ላይ በመሰብሰብ በደንብ ያጣሩታል ማለት ነው። እንግዲህ በዚህ ፕሮሰስ በእንስሳት ላይ በተገኘው ኢንሱሊን የመጀመሪያው ታካሚ የነበረው የ14 ዓመት ሊዮናርዶ ቶምሰን የሚባል ሲሆን በመጀመሪያው ዙር ሕክምና ኢንሱሊኑ በደንብ የተጣራ ስላልነበረ ውጤታማ አልነበረም። ከዛ ግን አሁን ባልነው ፕሮሰስ መሰረት ይበልጥ ኢንሱሊኑን አላስፈላጊ ነገሮችን በማጣራት ጠቃሚውን ብቻ በማስቀረት የተጣራውን ኢንሱሊን ሲወጋ ግን አሪፍ ሆኗል ማለት ነው፣ ውጤታማ ሆኗል። ነገር ግን ይህ እንስሳቶች ላይ ጥገኛ የመሆን ውጤታማ አላደረገም። ምክንያቱም የእንስሳት እጥረት ያጋጥማል፣ የከብት የአሳማ እጥረት ያጋጥማል ማለት ነው። ከዛ የሁለቱ እንስሳት ደግሞ ዋጋ መቀያየር አለ፣ ፍላክቹዌት ያደርጋል በየጊዜው ማለት ነው። ለምሳሌ አሁን እዚህ ጋር 1 ፓውንድ ወይም ደግሞ ግማሽ ኪሎ ግራም የሚሆን ኢንሱሊን ለማምረት 8000 ፓውንድ ወይም ደግሞ 3600 አካባቢ የሚሆን ኪሎግራም ኦፍ ግላንድ ያስፈልጋል ማለት ነው። ይህን ለማግኘት ደግሞ 23500 የሚሆኑ ከብትና አሳማ ያስፈልጋል። እንግዲህ 23500 ከብትና አሳማ ላይ በሚገኘው ኢንሱሊን ስንት ሰው ነው ታካሚ የሚሆነው ሲባል 750 ሰው ብቻ ነው ማለት ነው ለአንድ ዓመት የሚታከመው። ስለዚህ ይህ እንስሳት ላይ ጥገኛ የመሆኑ ነገር የኢንሱሊንን ዋጋ ጨምሮታል፣ ለብዙ ታካሚዎችም መድረስ አልቻለም ማለት ነው። ከነዚህ እንስሳት ላይ ጥገኝነት መሆንም ያቆመው በ1978 ሲሆን ሲንተቲክ ኢንሱሊን ወይም ሰው ሰራሽ ኢንሱሊን ከተገኘ በኋላ ነው። ይህ ኢንሱሊን እንግዲህ በጄኔቲክ ኢንጂነሪንግ ከሰው ከሚገኝ ጅን የሚመረት ነው። ይህም የሚሆነው መጀመሪያ ሳይንቲስቶች ጅኑን ከሰው ደም ወይም ደግሞ ጉንጭ ላይ በሚገኝ ሳምፕል ይወስዳሉ። እዛ ሳምፕል ላይ ኢንሱሊን ጅን የሚገኝበትን ለይተው ያወጣሉ። ከዛ ያን ጅን የት ባክቴሪያው ላይ ያስቀምጡታል ማለት ነው ወይም ያስገቡታል። ስለዚህ ባክቴሪያው ያራቡታል ወይም ኮፒ ይሆናል ማለት ነው። ስለዚህ ባክቴሪያው በሚያድግበትና በሚራባበት ጊዜ ያን ሰው ሰራሽ ኢንሱሊን ያራባዋል ማለት ነው በተፈለገው መጠን። ስለዚህ ከተራባ በኋላ ያን ኢንሱሊን ከባክቴሪያው የተገኘውን ያወጡታል። ስለዚህ ለበለጠ ደግሞ በደንብ ያጣሩታል፣ በቀላሉ ወደ ሰው ይወጉታል ማለት ነው። ስለዚህ ይህ በጣም እንስሳ ላይ ጥገኛ መሆንንና የፕራይሱን ደግሞ ፍላክቹዌት ማድረግ ሙሉ ለሙሉ ያስቀረ ነው ማለት ነው። ስለዚህ ይህ ቴክኒክ ከመጣ በኋላ ለታካሚዎች የሚመረተው መድኃኒት ይበቃል ወይስ አይበቃም፣ እንስሳቶች እንዴት ነው ቁጥራቸው ምናምን የሚለው ሳይሆን የሚያሳስበው የስኳር በሽተኞችን ኳሊቲ ኦፍ ላይፍ በጣም ከፍ ለማድረግ እና በጣም ብዙ አይነት አማራጭ እንዲኖራቸው፣ በየጊዜው ብዙ አይነት አማራጭ አላቸው። ያን የሚመቻቸውን መድኃኒት እንዲወስዱ በብዙ አይነት አማርጠው እንዲወስዱ የእነሱን ኳሊቲ ኦፍ ላይፍ ከፍ በማድረግ ይሰራል ማለት ነው።
ዋጋውም ሳይወደድ ባነሰ ዋጋ ማግኘት እንዲችሉ ተደርጓል። ስለ መድኃኒቶችና ስለ በሽታዎች አስገራሚና አስደናቂ ታሪኮች እንዲደርሷችሁ ይህን ቻናል ሰብስክራይብ ያድርጉ።